ሰላም ውዶቼ እንግዲህ ዛሬ ወጣ ብያለሁ ከውሻዬ ጋር። እቺ ውሻ ስሟ ቱርኪ ትባላለች። ሁሉም ውሾች የየራሳቸው የክብር ስም አላቸው። የሰው ልጅ የክብር ስም እንዳለው ውሾችም ስም አላቸው ማለት ነው። እንግዲህ ስሞቻቸውን የሚያወጡላቸው ባለቤቶቻቸው ናቸው ማለት ነው። እና እቺ ውሻ እኛ ቤት ብዙ ጊዜ ትመላለሳለች። የኛ ቤት ውሻ አይደለችም፣ የጎረቤት ውሻ ናት። ማለት የአለቃዬ የጓደኛ ውሻ ናት። በአንዳንድ ምክንያት እኛ ቤት አስቀምጣት ትሄዳለች ማለት ነው። እና ከዚህ ውሻ ጋር ያው ለመጀመሪያ አካባቢ ስንተዋወቅ በጣም ፈርቻት ነበረ። በነገራችን ላይ እኔ ውሻ በጣም ነው የምጠላው፣ አልወድም፣ የመጨረሻ ማለት ነው። በጣም ነው የምጠላው፣ ምክንያቱም በልጅነቴ የደረሰብኝ ነገር ስላለ ማለት ነው። ግን ከዛ በኋላ ማይለመድ ነገር የለም። አሁን ግን እችን ውሻ ለምጃታለሁ። መጀመሪያ አካባቢ ስትመጣ በጣም ፈርቼ ነበር። የምትነክሰኝ ላይ መስሎኝ ነበር። እሷ መታ ከኔ ጋር ለመታገል ስትፈልግ፣ ለመላፋት፣ እኔም በቃ እንትን ለማለት ስትፈልግ፣ እኔ ደግሞ እምትበላኝ ለምትነክሰኝ ይመስለኝ ነበር። እና በስንት መከራ መሰላችሁ የለመድኳት ማለት ነው። የማይለመድ የለም፣ ተላመድን። ግን ከተላመድን በኋላ እየወደድኳት መጣው። አሁን እኔ ምንም አልፈራትም። በጣም ነው ማለት የቤት ውሻ ናት። በጣም ደስ የምትል ናት። አሰሪ ማን ነው አለቋም በጥሩ ሁኔታ ነው ያሳደገቻት፣ በጥሩ አያያዝ ነው የያዘቻት እና ደስ የምትል ውሻ ናት። አሁን እንግዲህ ወደ ውሾች ፓርክ ከኛ አካባቢ 5 ደቂቃ የሚያስኬድ የውሾች ፓርክ አለ። እዛ እየወሰድኳት እገኛለሁ። እዛ እንግዲህ ከጓደኞቿ ጋር ያው ትጫወታለች፣ ትላፋለች፣ ትዘላለች ማለት ነው። ከተጫወተች በኋላ ከጨረሰች በኋላ የተወሰነ ደቂቃዎች ሰጣትና ከጨረሰች በኋላ ትመለሳለች። ከተመለሰች በኋላ ግን ለአንዴና ለመጨረሻ ከዛሬ ጀምሮ ከእኔ ጋር ያላት ነገር ይቋረጣል ማለት ነው። ምክንያቱም የምንኖርበት ቢልዲንግ የአፓርታማው ባለቤት አልፈቀደም ነበር። የበፊቱ ማናጀር ተቀይሮ አሁን አዲስ ማናጀር ከመጣ በኋላ ይሄ ማናጀር ግን ምንም አይነት እንስሳ እንደማይፈቀድ ተናግሯል። እና በዛ ምክንያት በቃ ሰሞኑን እንደውም ተደብቄ ነበር ውሻዋን ይዣት ላጸዳዳት የምወጣው በዘንቤል ውስጥ አርጌ ምናምን እሱ እንዳያያት እያልኩኝ ማለት ነው። ግን እንደዛም አልተቻለም። እና አሁን ባለቤቷ ነግረናታል መጣ እንድትወስድ። እንግዲህ ልትወስዳት ነው ማለት ነው። ያው እኔ ትንሽ ከፍቶኛል ማለት ተላምደናል። ያው ቤቱ አንዳንዴ ብቻዬን በመሆንበት ወቅት ከኔ ጋር ስትሆን የሆነ ብቸኝነት እንዳይሰማኝ አድርጋኝ ነበረ። የሆነ ነገር ከተላመዳችሁ በኋላ ስትለያዩ በጣም ከባድ ነው። እና ዛሬ ትሄዳለች ማለት ነው። እና እኔ ከዚች ውሻ ጋር ነው እንጂ የተላመድኩት። እኔ ብዙም የውሻ ፍቅር የለኝም። ምንም አይነት እንስሳ በተፈጥሮዬ አልወድም። እንግዲህ ይሄ የራሴ አመለካከት ነው። አንዳንዶቹ በጣም የተለያዩ እንስሳቶች መቼም ሰው ሁሉም እንስሳ ይወዳል ማለት አይቻልም አይደል? ሁሉም የየራሱ ምርጫ አለው። የሚወደው እንስሳ አለ፣ የማይወደው እንስሳ አለ። እና እኔ በጣም እንኳን አይደለም ውሻ፣ እኔ በሬ ራሱ ምፈራ ሰው ነኝ። ላም፣ በሬ ምናምን አልጠጋም። ለምሳሌ በሩቁ ነው የሆነ የሚወጉኝ ምናምን ነገር ነው። በቃ እኔ ምን አለፋችሁ ምድር ላይ ያለ እንስሳ ነገር እፈራለሁ። በጣም ነው የምፈራው። እና ውሻ በተለይ በጣም እንድጠላ ያደረገኝ ነገር ምንድነው? በልጅነቴ ኦልሞስት ወደ 9 ዓመቴ ምናምን የ9 ዓመት ወር 8 ዓመት ልጅ ሆናለሁ እና ወተት ላመጣ ተልኬ ወተት እማመጣበት ማነው ልክ እማመጣበት ቤት ሄጄ ወተት አምጥቼ ልክ ስመለስ ያ የተከራየንበት ግቢ 2 ሰዓት ሲሆን የዘመድ ቤት ነበር እና ዘመድ ጋር ነበርኩ። ልክ 2 ሰዓት ከሆነ ውሻው ይፈታል። 2 ግብዳ ውሾች፣ ኃይለኛ ውሾች አላቸው። 2 ሰዓት ከሆነ በቃ ይለቀቃል ያ ውሻ ከታሰረበት ማለት ነው። እና ወተት ይዤ ስመለስ ዝናብ አጋጣሚ እየዘነበ ነበር፣ ዶፍ እየጣለ ነበር። ቀስ ብዬ የቆርቆሮ በር ነው ቀስ ብዬ ስከፍት ያቺ ትንሿን ድምፅ እንዴት እንደሰማ። በነገራችን ላይ ውሻ የማሽተትና የመስማት አቅሙ በጣም ሀይ ነው፣ በጣም ሀይ ነው። እና ልክ በሯን ስከፍት ሰሙ። ከዛን እየሮጡ ነው የመጡት። ግብዳ ውሻ ናቸው፣ ኃይለኛ ናቸው። ከዛ መጡ። እኔም በዛ ዝናብ ውስጥ እየሮጥኩ ልክ ቤት ልገባ ልክ በሩ ጋር ስደርስ አዳልጦኝ ወደኩ። አንድ ፍራቻም አለብኝ ውስጤ፣ ወደኩኝ ማለት ነው። ስወድቅ የሆነ ድንጋይ እዚህ ከአይኔ ስር በታች አገኘኝ፣ ጋጠኝ። እስካሁን ያ ምልክት ጠባሳ ሆኖ ተቀምጧል። እስካሁን ድረስ ከኔ ጋር አለ ይሄ ጠባሳና ይሄን ጠባሳ ባየው ቁጥር ውሻ ነው የሚያስታውሳኝ። እና በቃ ከዛን ጊዜ ጀምሮ ውሻ የሚባል በህይወቴ እጠላለሁ፣ አልወድም ማለት ነው። አልወድም፣ በጣም ነው የምፈራው ውሻ። እና አሁን እንግዲህ እቺ የቤት ውሻ ቱርኪ
ከለመድኳት በኋላ አሁን በሂደት ሌሎቹንም እየለመድኩ እገኛለሁ። ግን የውጭ ውሻ አልዳፈርም፣ ግደሉኝ። የቤት ውሻ እሱም እመርጣለሁ። አይነት አለ እንዲህ አይቻቸው የሆነ የማይከብዱኝ የሚቀሉኝ ከሆነ ልግባባቸው እችላለሁ። ከዛ ውጭ ግን እንደዚህ አይቻቸው የሆነ ሰውነታቸው ግዙፍ አይናቸው የሚያስፈራ ከሆነ በፍጹም አልጠጋም ማለት ነው። እና ሰው ሁሉንም እንስሳ ይወዳል ማለት አይቻልም። የሚወዱት እንስሳ አለ። ለምሳሌ አንዳንዱ በጣም ድመት የሚወድ የሚያፈቅር ድመት አለ። በጣም በቃ ሲተኙ አብሯቸው የሚተኙ ጭራሽ እንደዚህ ልብሳቸው ስር የሚያደርጉ አሉ ድመቶች፣ በጣም የሚተሻሹ ከድመት። እኔ አሁን ድመት በፍጹም ነው እኔ አልወድም። ድመት ይቅርታ አድርጉልኝ፣ በጣም ነው በቃ እኔ እንዲህ እቤት ቁጭ ብዬ ድንገት ድመት በእግሬ ስር እንደዚህ እልፍ ካለች ወይም በጭሯ ከነካችኝ በቃ አለቀልኝ። ጨዋታዬን ነው የማቀልጠው። የሆነ ነገር በቃ ላይ ሄደ ነው የሚመስለኝ። እና እንደዛ ነው እላችኋለሁ። በጣም ነው በተለይ ድመት ነው አልወድም በፍጹም። በቃ እኔ ምን አለፋችሁ ከሰው ልጅ ውጪ እኔ እንስሳ በጣም ነው የምፈራው ከምር። የሰው አይፈራም ማለት ግን እንስሳ የሆነ ተናካሽ የሆነ እንስሳ ጥርስ ያለው እንስሳ በሙሉ በጣም ነው የምፈራው። በጣም ነው የምፈራው። እኔ እኮ የሆነ ጊዜ የሆነ ገጠመኝ ብነግራችሁ ሌሊት ነው መሽቶብኝ፣ ልክ ቤት መሽቶብኝ ወደ ቤት እየገባው ነውና ማለት ወደ ቤት ለመድረስ ትንሽ ደቂቃዎች ነው የቀሩ። መሽቷል፣ ጨለማ ነው፣ ማብራት የለም ሰፈር ውስጥ። ጅብሳ ላይ እዛ ወደ ገጠር አካባቢ ነው። ጅብሳ ላይ ጅብ አየሁ ብዬ በጨዋታ ያቀለጥኩ ልጅ ነኝ ሰፈር ውስጥ ማለት ነው። ከዛ እንግዲህ እኔ ስለ ጅብ ሲወራ ሲነገረኝ ጅብ አይኑ ያበራል በማታ በጨለማ ውስጥ አይኑ ያበራል፣ ሰውነቱ አይታይም። ጨለማ ውስጥ ከሆነ በአይኑ ነው የሚታወቀው። አይኑ በጣም ነው የሚያበራው የሚባል ነገር አይምሮ ውስጥ ሴፍ ስላረኩኝ፣ ጅብ ደግሞ በጣም ስለምፈራ እኔ እዛ የምኖርበት ክፍለ ሀገር ገጠር ውስጥ ለሊት ወይም ከመሸ በቃ ጅብ ይመጣል ሰፈራችን ውስጥ እና ጅብ ስለምፈራ በቃ በጣም ነው የምፈራው። ይሄ ምንድነው ጅብ ጥላው ካረፈባችሁ ትሞታላችሁ ምናምን ትፈዛላችሁ ምናምን የሚባል ነገር አለና በጣም ስለምፈራ የሆነ ጊዜ እኛ ሰፈር ነው ጎረቤታችን ናት። እዛ ሄጄ ፀጉር በመስራት መሽቶብኝ 2 ሰዓት ራሱ አልሞላምና ግን ብቻ ወዲያው ነው ጭልምልም ያለው። ሰዓቱ ግን ገና ነው ወዲያው አለና እዛ ጎረቤት እኮ ነን። የሆነ እርምጃ የ10 እርምጃ ምናምን ቢሆን ነውና ልክ ልደርስ ስል የሆነ አይኑ የሚበራ ነገር ጨለማ ውስጥ ፈጠረብኝ። ግን እኮ ምንም ነገር የለም ምንም ነገር። ያ አይኑ በጣም የሚበራ ነገር አይኔ ራሴ በራሴ ፈጠርኩት። ምንም ሳላይ ብዬ ነው በቃ ያቀለጥኩት። ጮኩኝ አይገልጸውም። እቤት ነው እንዳለ እቤት አጋጣሚ ሆኖ እራት እየበሉ ነው። እራታቸውን ትተው ስማቸውን እየጠራው ነው ምጮው ድረሱልኝ እያልኩ። ሁሉም ከየቤቱ ምንም የሚያካክል ሽመል ወይም ደግሞ ዱላ በቃ ያለውን ሁላ ነው ይዘው የወጡት። ግማሹ ድንጋይ ግማሹ ዱላ። ምን ተፈጠረ ብለው ማለት ነው። ከዛ አጠገቤ ደረሱ። ምን ሆነሽ ነው የምትጮይው? እንግዲህ ጨለማ ነው፣ ጨረቃም የለችም። ጅባየው የምን ጅብ የታለ ጅብ ይሉኛል። አሁን ሄደ ደግሞ እኮ እንግዲህ ምንም ነገር እኮ የለም። በቃ ይሁሉ ምንድነው ፍርሃት፣ በቃ ውስጤ ፍርሃት ስላለ ጨለማውን ስለፈራውኝ ማለት ነውና ፍርሃት ስላለብኝ ምንም ነገር ሳላይ አየው ብዬ ያልኩ ሰው ነኝና ከዛ ተገልብጠው መጥተው የታለ ጅቡ? አይ እናንተ ስትመጡ ሄደ ጠፋ፣ የለም አሁን። ከዛ እነሱም ስለሚያውቁኝ ቤተሰብ እንደምፈራ ስለሚያውቁ አወቁብኝና እንጂ ፈሪ ምናምን ብለው እና አቤት ገብተን በቃ ቤተሰብ ምንም ሊረጋጋ አልቻለም። ምክንያቱም በጣም ድንጋጤ ፈጥሬባቸው ነበር። ያ ጩኸቴ በቃ ውስጣቸው ብሎ ገብቶ በቃ ምንም ሊተዋቸው አልቻለም። የኔ ጩኸት የኔ ድንጋጤ ማለት ነውና ሊረጋጉ አልቻሉም። እና እኔ በጣም ነው የምፈራው እንስሳ በጣም ነው የምፈራው። እና ምን ልላችሁ ፈልጌ ነው እቺም የቤት ውሻ ስለሆነች ምናምን ነው ያልፈራኋት። በሂደት ነው የሚለመድኳት እንጂ እንስሳ አልወድም። እና አሁን እዚህ ፓርክ ገብተናል። እንግዲህ ግብዳ ውሻዎች አሉ። እኔ ያማምራሉ፣ በጣም ነው የሚያማምሩት። ግን ምንም አላሉኝም። የሚገርመው ነገር ሌላ ጊዜ እኮ ስገባ ሄጄ ቶሎ ብዬ ነው ወንበር ላይ ቁጭ ምለው ከሰው ጋር እና እንዲህ ስትቆሙና ቁጭ ስትባል አንድ አይደለም። አሁን ግን እዛ ቁጭ አላልኩም። እስቲ ምን ይፈጠራል ብዬ መሀላቸው ገብቼ ቆሜ ነበረ። ግን አንድ አለ የሆነ ጉርጥ የሚመስል ውሻ አለ። በጣም የሚያስጠላ ሲታይ ራሱ መልኩም ማያምር አለ። ቆይ ታዩታላችሁ። እሱን ነበር የፈራሁት። አንድም አለች ሆነች ቀጭን ሲባጎ የምትመስል
ፀጉር የሌላት ውሻ አለች። እሷ ሲጀመር ውሻ ራሷ አትመስልም። የሆነ እንትን የምትመስለው ማለት የሆነ ጫካ ውስጥ የምትኖር የሆነ እንስሳ ነው እንጂ የሚመስለው የሆነ ውሻ አይመስልም። ብቻ የቤት ውሻ አይመስልም በፍጹም። ብቻ ምን አለፋችሁ የተለያየ የውሻ ከለሮች አሉ። በቃ በምትፈልጓቸው አይነት የሚያማምሩ እንዲህ ፀጉራቸው ማለት ይሄ የሰውነታቸው ፀጉር ብዝት ያለ ምናምን ይሄ በቃ ሰውነታቸው አይናቸው ለማይታያል በፀጉር ተሸፍኖ ማለት ነው። አሁን የኛ ቤቷችን ውሻ ቱርኪ እንትኗ ፀጉሯ ይቀነሳል ወይም ይከረከምላታል፣ በመቀስ ይስተካከልላታል ማለት ነው። ግማሾቹ ፀጉራቸውን አይወዱም ያስነሱላቸዋል። እና እሷ ናት ከነዚህ ውስጥ በጣም ትንሽና ያቺ ነጫት ትንሽ ከፍ ትላለች። ግን ልትግባባ አልቻለችም። ምክንያቱም ትላልቆች ስለሆኑ ከነሱ ጋር እንትን ማለት አልቻለችም። እና እንደዛ ነው እላቸዋለሁ። ይሄ ውሻውን ይሄ ጥቁርና ነጭ አይን ውስጥ ጥቁርና ነጭ ነው። ልክ እንደ ልብሱ እንደለበሰው አይን ውስጥም የአይኑ ከለር ጥቁርና ነጭ ነው። እቺ ደግሞ ድንክ ውሻ ናት። እቺ ጥቁሯ አያችኋት? ድንክ ናት። ስጋ ብቻ ናት። ትከብዳለች። አንዳንዱ ውሻ ሰውነቱ ትልቅ ቢሆንም የማይከብዳል፣ አንዳንዱ የሚከብዳል። ስጋ በጣም ስጋ ያለውና ስጋ የሌለው ውሻ አለ። አሁን የኔ ቱርኪ ትንሿ ውሻ ቱርኪ ማለት ነው አትከብድም። በአንድ እጃችሁ እንደዚህ አንጠልጥላችሁ የምትይዟት ናት። ምንም ነገር አትከብድም። ምግብም በጣም ብዙም አይሰጣትም። ተመጥኖ ነው የሚሰጣት፣ ዝም ብሎ አይሰጣትም። እና እንደዛ ነው። ያው እንግዲህ የቤት ውሾች በጣም ነው እንክብካቤ የሚደረግላቸው። ዝም ብሎ እንትን አይባልም። በጣም ንጽህናቸው ይጠበቃል። የምግብ የገላቸው በቃ ልክ እንደ ሰው ልጅ ነው ንጽህናቸው የሚጠበቀው። በሳምንት አንድ ሻወር ይወስዳሉ። ፀጉራቸው ይስተካከላል። ጥርሳቸው ይቦረሻል። የራሳቸው ሳቡን አላቸው። የጥርሳቸው የገላቸው ከገላቸው ጋር የሚስማማ ኮንዲሽነር እና ሻምፖ አላቸው። ፀጉራቸው እንዳይራገፍ የሚያደርግ የራሳቸው ሻምፖ አላቸው ማለት ነው። እና የተለያየ እንክብካቤ ይደረግላቸዋል። በነገራችን ላይ ያው ውሾች በጣም ውድ ናቸው። በውድ ዋጋ ነው የሚገዙት። ሁሉም የየራሳቸው ደረጃ አላቸው። ውሻ ስትገዙ ደረጃ አላቸው። በአነስተኛ የምትፈልጉ ከሆነ እንደ አቅማችሁ ነው። በቃ እንደ አቅማችሁ እና እንደ ጥራታቸው እንደ መልካቸው የሚያምር ምን ተብሎ ልክ እንዴት ነው አላ አይደል? አሁን ገበያ ላይ ወጣችሁ ወይም በግ ዶሮ ስትገዙ በቃ አላ እንዴት ልበላችሁ ተከራክራችሁም ሆነ ወይም ደግሞ ቆንጆ የምትሉትን አይደል የምትገዙት፣ መቼም ዝም ብላችሁ አትገዙም። እንደዛ ማለት ነው። እና ሁሉም ዋጋቸው ይለያያል። በጣም ውድ የተባለ ውሻ አለ እንግዲህ ብር ያለው ይጨነቅ፣ ብር ይጨነቅ። ብር እስካላችሁ ድረስ ምንም አይመስላችሁም። አንዳንዴ ብር የሚያደርጉበት ቦታ ሲጠፋቸው በቃ እንደዚህ ያደርጋሉ። እንዴ በጣም ነው እንዴ! አንዳንዱ እኮ በስማ ምን የመሰለ የናጠጠ ኑሮ የሚኖር አለ በብር የሚጫወት። እኔ ከምር በቃ አንዳንዴ ሳስብ እንደዚህ አሁን ውሻ ከሚያሳድጉ ምን አለበት እስቲ አፍሪካን ሀገር ዞር እያሉ ቢጎበኙ። የተቸገሩ አሉ፣ በጣም ብዙ የተቸገሩ አፍሪካ ሀገር የተቸገረ ህዝብ አለ፣ የተራበ ህዝብ አለ። ለውሻውን ገንዘብ አውጥተው ውሻ ከሚንከባከቡ ምን አለበት? ከመጀመሪያ የሰው ልጅ ነው መቅደም ያለበት። ለሰው ልጅ ዋጋ ቢሰጡ ላለው ግን እነሱ እንስሳን እንኳን ውሻ እንኳን ራሱ እንደሰው ነው። ይሄ ውሻ ነው አሁንም አልወደው። አያችሁት? ይሄ ሲያስጠላ ነገረኛ ነው ደግሞ በጣም ነገረኛ። እንዴ እኔ እንትን ሊለኝ እኮ መጣ። በኢየሱስ ስም ባለቤቱ ነው በስንት መከራ እንትን ያለልኝ። በጣም ነገረኛ ነው። ይሄ ደግሞ በጣም የዋ ምስኪን ውሻ ነው። ይሄ የሆነ ጅላጅል ነገር ነው፣ ምንም አያውቅም። ይሄ ትልቁ ማለት ነው ደግሞ ያምራል፣ በጣም ቆንጅዬ ነው። ይሄ በስማን ቀበሮ ነው የሚመስለው። ቀበሮ ነገረኛ ነው። በቃ እንግዲህ አስተዳደግ ይወስነዋል መሰለኝ። አስተዳደግ ነው ብዬ ነው የማስበው። እንዴት እንደሚሆን በጣም ይሁን አስቀያሚ ይሁን ጭራው ራሱ አያርፍም። ወዲያው ነው እንትን የሚለው ንቅሽቅሽ ያለ ነገር ነው። አስተዳደግ ነው ብዬ አስባለሁ። አስተዳደጋቸው ነው። እና እንደዛ ነው እላችኋለሁ። የኔዋ ናት ምስኪን ጨዋ ዝምተኛ። እንደዛ ነው እላችኋለሁ። አሁን ይሄ የዛኛው ሰውዬ የሱ ውሻ አለች። ቆይ ይመጣል ታዩታላችሁ። አንድ ውሻ አለ እንዴ ሊበላኙ ምን ሊሆን እንደሆነ አላውቅም። መጣ ላይ ወጣ። ሄድ ከዚህ ያልኩት ይሄኛው ማለት ነው። አያችሁት? ይሄ ጉርጥ ምንም የማያምር ሲያስጠላ። ዩቲዩብ አሁን ይሄ ውሻ ነው ብለው ይንከባከባሉ። አሁን ይሄ አሁን ሰውነቱ እንዳለ ስጋ ነው፣ ይከብዳል። በጣም ጥንብ ነገር ነው። መልኩ አያምር፣ ምኑ አያምር። አሁን ይሄ ምን ይሁን ብለው ነው ከዚህ ውሻ ጋር አብረው
የሚኖሩት አልኩ። ከምር እንግዲህ አሁን መሸው ወደ ቤት እየተመለስን እንገኛለን። ወደ መጣንበት ቦታ እየሄድን ወደ ሰፈራችን እንገኛለን። ይሄ ወደ ውሻው ፓርክ አካባቢ የሚገኝ እዛ አካባቢ ሱፐር ማርኬት አለ። ይሄ ልጆች የሚጫወቱበት ቦታ ነው። እንግዲህ ሲመሽ እንደዚህ ማብራት እንትን ይባላል። ያው ያምራል፣ ደስ ይላል። እና እንደዛ ነው እላችኋለሁ። እንግዲህ ዛሬ ቱርኪ ከኔ ጋር አትቆይም። ዛሬ ትሄዳለች፣ ወደ መጣችበት ትመለሳለች ማለት ነው። እንግዲህ ትሄዳለች ለአንዴና ለመጨረሻ አንገናኝም። ያው ለምጃት ነበረ፣ ያው ወድጃት ነበር፣ ግን በቃ መሄዷ ነው እላችኋለሁ። ያ እንግዲህ እንደዛ ነው። እና ልጆቹ ራሱ በጣም ነው የነበራቸው። እዚህ ቤት ትናንሽ ልጆች አሉ። በጣም ነው የከፋቸው ቱርኪ በመሄዷ ማለት ነው። ያ እና እንደዛ ነው እላችኋለሁ። በተለይ እንደዚህ እንስሳ የምትጠብቁ ማዳም ቤት የምትሰሩ ልጆች፣ በነገራችን ላይ የተለያየ እንስሳ ያለው ማዳም ቤት እንዲህ አንዳንድ ቪዲዮ ስክሮል ሶሻል ሚዲያ ላይ ሳይ የተለያዩ እንስሳ የሚጠብቁ ልጆች አሉ በቤት ውስጥ። እኔ የማይጠበቁ የማትገምቷቸው እንስሳዎች ልክ እንደ ነብር፣ ዳይኖሰር የሚመስል የሆነ ጥቁር አስፈሪ እንስሳ። አሁን እንደሱ አይነት እንስሳ ምን ሊሆኑ ቤት ውስጥ እንደሚያስገባው እግዚአብሔር ይወቅ። ምኑ ያምራል፣ ምኑ ይስባል። አሁን ምን ይሁን ብለው እስቲ አሁን ነብርን የሚያክል ነገርና ያ ዳይኖሰር የሚመስል ጭራው ረጅም ጥቁር መሬት ላይ የሚጎተት ሲሄድ አንገቱም ረጅም የሚያስጠላ እንስሳ ስታዩት የሚደብር በህልማችሁ ሁላ የሚመጣ እንስሳ ነው እሱ እንስሳ። እና እሱን እንስሳ ቤት ውስጥ አስገብተው የሚጠብቁ የሚንከባከቡ አሉ። አሁን እነሱ ምን ሊያደርጉት ነው የሚያስገቡት ላለው እንትኖች ማለት ነው። እኔ በጣም ነው የሚገርመኝ። አንዳንድ ሰው ግን በኢየሱስ ምን እንደዚህ ውሻ ለማን ነው እንደዚህ አይነት ይሄ ነብር ይሄ ያልሆነ እንስሳ የሚያስገቡት? የሆነ ነገር አላቸው በእውነት የሆነ የተገናኘ ነገር አላቸው፣ ወይም ይጦነቅላሉ ከጥንቁልና ጋር የተያያዘ ነገር ካልሆነ በስተቀር ምኑ ማርኳቸው ነው እንደዚህ አይነት ይሄን ግብዳ ይሄን የሚያክል ነብር ቤት ውስጥ የሚያስገቡት? እኔ በጣም ነው ተአምር ነው የሆነብኝ። ውሻ ኢትሶኪ ውሻ ቤት ውስጥ ይኖራል። ውሻ እኮ ምንም ሰው ላይ እንትን የሚያመጣው ብዙ ጉዳት የለም። ግን ነብርን የሚያህልና ያ ዳይኖሰር የሚመስልና የተለያዩ አውሬዎች ልክ እንደ ቤት እንስሳ የዋይልድ አኒማሎች ውጪ ሜዳ ላይ የሚኖሩ ወይም ጫካ ውስጥ የሚኖሩ ውሾች ከቤት ውስጥ አላምዶ መኖር እኔ በጣም ነው የሚገርመኝ። በጣም ነው የሚከብደው። እንዴትስ እንቅልፍ ይተኛሉ? ከምር ወይኔ እኔ በጣም ነው በእውነት እኔ በጣም ነው ሳየው በጣም ነው የቀፈፈኝ። እኔ ለምን በሚሊዮን አይደለም ሚሊዮን ትሪሊዮን ለምን አይከፈለኝም? አልሰራም እንደዚህ አይነት ቤት ውስጥ እንደዚህ አይነት እንስሳ ባንገቴ እንትን ይበል። እውነት አልጠብቅም፣ አልሰራም፣ አልንከባከብም በፍጹም አልኳችሁ እኮ። እኔ ውሻ ራሱ ያው እንጀራ ስለሆነብኝ ነው እንጂ ውሻ ራሱ አልወድም። እና ነብር ያለበት ቤት አለ። ምን የሌለ ነገር አለ? ምን የሌለ እኔ ምን ሊያረጉት እንደሆነ አላውቅም። አሁን ይሄን ግዙፍ እንስሳ ቤት አስገብተው የሚንከባከቡት በስነ ስርዓት ምግብ እየተሰጠው ንጽህናው እየተጠበቀለት እኔ በጣም ነው የሚገርመኝ። እኔ ብራቸው እንዲህ ዝም ብሎ እንትን ከሚሉ ምን አለበት የተቸገረ ሰው ቢረዱ እላለሁ። ማርያምን ዞር ዞር እያሉ እንዴ እንስሳ እኮ የራሱ አሁን ዋይልድ አኒማሎች የውጪ እንትኖች አውሬዎች የራሳቸው ቦታ አላቸው አይደል? ቦታቸው ውጪ ነው እንጂ ቤት ውስጥ አይደለም የተፈቀደላቸው። እንዴት ከሰው ጋር አብሮ አንድ ቤት ውስጥ ይኖራሉ? እና እኔ ተአምር ነው የሆነብኝ። እግዚአብሔር ይሁናችሁ እንደዚህ አይነት ቤት የምትሰሩ ልጆች፣ እግዚአብሔር ከእናንተ ጋር ይሁንና ራሳችሁን በተቻለ መጠን ጠብቁና ጸሎት አድርጉ። በእውነት እኔ ግን እፈራለሁ። እኔ አንድ ቀንም አልኳችሁ አንድ ሰከንድ ማየት አልፈልግም፣ አይደለም ልሰራ ማለት ነው። እና እንደዚህ አይነት እንስሳ የሚያስገቡ አውሬ የሚያስገቡ የሆነ የተገናኘ ነገር አላቸው። ለሆነ ነገር ፈልገውት ነው እንጂ ጤናማ አይመስሉኝም ቤት አስገብተው የሚንከባከቡት። እና ይሄን ይመስላል እንግዲህ ወደ ሰፈራችን ደርሰናል። በሚቀጥለው በሌላ ቪዲዮ እንገናኛለን። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ባይ